ነብዩና አለይሂ ሰላቱ ወሰለም እኮ አላህ ለነብይነት ሲያጫቸው በልጅነት እንኳን ሰርግ ቤት ሄደው ሰርጉን ለማየት ሲሄዱ ሙዚቃ እንዳያዳምጡ ሰርግ ቤት አጠገብ እንዲተኙ ነው አላህ ያደረጋቸው። ፕሮግራሙ ሲያልቅ ነው ከእንቅልፍ የነቁት። ሙዚቃ እንዲያዳምጡ አላህ ፈለጋቸው። ሙዚቃ ውሸትና ድራማ ሁሌም የማይለያቸው የእስልምና ኡስታዞች። ይሄንኛው ኡስታዝ እንግዲህ ብዙ ጊዜ ላይ ዋሻል አስተምሮት ላይ ሌለ ዝም ብሎ ሰዎችን ስሜት የሚመች አይነት መጽሐፉ ላይ ሌለ ተረተረው ሲወቶች በማውራት የሚታወቅ ነው። ምን አለ መሰላችሁ እንደሰማችሁት ነብያችን ነብይ እንዲሆን አላ ምን ሙዚቃ እንኳን እንዳያዳምጥ ሰርግ ቤት ህፃን ነው እንኳን ተጠርቶ ዘፈኑ ሲዘፈን እንቅልፍ አስወሰደው። ልክ ዘፈኑ ሲያልቅ ከእንቅልፍ አነቃው። ተረት ነብይ ከሆነ በኋላስ ቤቱ እንኳን ዘፈን ይዘፈን ነበር፣ ይሰማ ነበር። ማስረጃ ሳሂህ አልቡኻሪ 3931 ላይ narrated Aisha that once Abu Bakr came to her on the day of Eid al-Fitr or Eid al-Adha while the Prophet was with her. ከለታት አንድ ቀን አቡበከር ወደ አይሻ ጋር ይመጣል። መሐመድም አብሯት ነበረ። ይህ ቀን ኢድ አል-አድሃ ወይንም ኢድ አል-ፈጥር በሚባልበት በዓላቸው ነው። and there were two girl singers with her. ከአይሻ ጋር ስንት ሁለት ሴቶች ዘፋኝ ነበሩ። ሁለት ዘፋኝ ሴቶች ከአይሻ ጋር አብረው ነበሩ። singing songs of the answer about the day of Baz. ምን እያደረጉ የአንሳርን ሙዚቃ ለባዝ እየዘፈኑ ነበረ። ለቡዝ እየዘፈኑ ነበር። አቡበከር said twice. አቡበከር ሁለት ጊዜ እንደዚህ ያለ ይላል ሙዚካል ኢንስትሩመንት ኦፍ ሸይጣን፣ የሙዚቃ መሳሪያ የሰይጣን ነው። but the prophet said leave them አቡበከር፣ ነብዩ ግን ምን አለ? ተዋቸው። for every nation has an Eid or festival and this is our Eid. ተዋቸው ይዝፈኑ። ሁሉም ሰው ኢድ አለው፣ ሁሉም ሰው በዓል አለው። ይሄ ደግሞ የኛ ኢድ ነው አለ ማለት ነው። ዘፈን እየዘፈኑ ነበር። በማ ቤት? በመሐመድ ቤት ከአይሻ ጋር ሁለት ዘፋኞች እየዘፈኑ ነበር። ሙዚቃ የሰይጣን ነው ያለው ማን ነው? አቡበከር። ሙሐመድስ ምን አለ? ሙዚቃ የሰይጣን ነው አትዝፈኑ አታሰሙኝ ነው ያለው? ነው ተዋቸው ይዝፈኑ ነው ያለው። በገነት ደግሞ ይዘፈንልናል ብላችሁ ትጠብቃላችሁ። አጠባራኒ 49:17 ላይ ይሄው ሁር ላይኖች በገነት ውስጥ ይዘፍኑልናል ብላችሁ ትጠብቃላችሁ። ነብያችሁ ደግሞ ዘፈኑን ራሱ ብሎታል ዘፈኑን። ይሄው በተጨማሪ ደግሞ ኡስታዛችሁ ምን ይላል ስለ ገነት ዘፈን? ይሄው ነቢዩ ዓለይሂ ሰላቱ ወሰላም የጀነት ሴቶች ሑረል ዐይኖች ለጀነት ባላቸው ንጉሱ ዘፈንን ይዘፍናሉ። ሱብሃንአላህ። ከዘፈኑ ግጥምም ውስጥ ትንሽ ልስጣችሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። የጀነት ሴቶች የሚዘፍኑትን ዘፈን ግጥማቸውን ረሱሉ ዓለይሂ ሰላቱ ወሰላም ለኡመታቸው ተናገሩ። እስልምና እኮ ውብ ዲን ነው፣ የተሟላ ሃይማኖት እኮ። ስለዚህ ምድር አይደለም ስለሚቀጥለው ዓለም እዛ ስላለችው ሚስት ስለምትዘፍንልህ ዘፈን ግጥም ረሱል ዓለይሂ ሰላቱ ወሰላም ይነግሯል። ውሸትን የምትጸየፉ ሙስሊም እህት ወንድሞቼ አሁን ላይቭ ላይ ነን። ኑና እውነትን ተማሩ። እውነት አርነት ያወጣል። ኡስታዞቻችሁ ድራማና ውሸት ሁሌም የሚነግሯችሁ እንደዛ ነው። እኛ ግን አስተምሮታችሁ ኡስታዞቻችሁ እንደሚሉት እንዳልሆነ በስርዓት ስለምናስተምር ተከታተሉን።